$835,000 ወይንም ደግሞ በኢትዮጵያ ብር ከ125 ሚሊዮን ብር በላይ የሰረቁት መሎክሴዎች። እነዚህ መሎክሴዎች ከባድ የሚባል የቁማር ሱስ አለባቸው። ቁማራቸውንም ለመጫወት ሲሉ አደገኛ ሌቦች ይሆናሉ። በስተመጨረሻስ እንዴት ነው ሊያዙ የቻሉት? በዚህ ቪዲዮ በደንብ አድርጌ እነግራችኋለሁ። ከመጀመራችን በፊት ግን የዚህ ቤተሰብ አባል ካልሆናችሁ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ የዚህ ቤተሰብ አባል መሆን ይኖርባችኋል። በቀጥታ ወደ ቪዲዮአችን። እቺን ሴት ላስተዋውቃችሁ፣ ሲስተር ሜሪ ትባላለች። ሲስተር ሜሪ ወደ 70ዎቹ ዓመት የተጠጋች ሞሎክሴ ስትሆን የምትኖረው ደግሞ በሎስ አንጀለስ ውስጥ በሚገኝ አንድ የካቶሊክ ትምህርት ቤት ውስጥ አስተዳደር ሆና ነበር የምትሰራው። ነገር ግን ሲስተር ሜሪ አንድ ከባድ ችግር ነበረባት። እሱ ምን መሰላችሁ? ቁማር መጫወት እጅግ በጣም ነበር የምትወደው እና ቁማር ደግሞ ለመጫወት በቂ ገንዘብ ለማግኘት ስትል አንድ ቀን የሚገርም እቅድ ታወጣለች ማለት ነው። እሱ ምንድን ነው መሰላችሁ? ትምህርት ቤቱን መዝረፍ ነበረ። በመጀመሪያ ወደ ባንክ ትሄድና የተለያዩ አካውንቶችን ትከፍታለች። ከዛም በኋላ ከምታስተዳድረው ትምህርት ቤት ላይ ከአካውንቱ ላይ ቀጥታ ገንዘብ እየቀነሰች ወደ ራሷ ወደ ከፈተችው የተለያዩ አካውንቶች ውስጥ ማስገባት ትጀምራለች። ይሄ ትምህርት ቤት ገንዘቡን የሚያገኘው ከተማሪዎቹ ነው። ማለትም ተማሪዎቹ ከሚከፍሉት ወራዊ ክፍያ ነበረ እና የተማሪዎቹ ወላጆች ደግሞ አንዳንዴ ክፍያውን በቼክ ይከፍሉ ነበረ። እናም ያንን ቼክ እየወሰደች እየመነዘረች ለራሷ መጠቀም ጀመረች። አሁን ላይ እጅግ በጣም ብዙ ገንዘቦችን እያገኘች ነው። ማለትም በጣም ብዙ $1000 እያገኘች ነው። ነገር ግን እንደዚህ ብላ ታስባለች፣ ገንዘብ እያገኘው ነው፣ ነገር ግን ብቸኛ ነኝ፣ ስለዚህ አንድ ሰው ያስፈልገኛል ብላ በማሰብ በዚህ ዝርፊያዋ ላይ አንድ ሴትን ተጨምራለች። እቺም ደግሞ ሲስተር ቻንግ ትባላለች። ሲስተር ቻንግም ልክ እንደ ሲስተር ሜሪ ሞሎክሴ ነበረች። እናም እነዚህ ሁለት ሞሎክሴዎች የትምህርት ቤቱን ገንዘብ እንደ ልባቸው መጠቀም ይጀምራሉ። በዛ ገንዘብ ተጠቅመው የተለያዩ ሀገራት ላይ ለጉብኝት ይሄዳሉ። የተለያዩ ከተሞች ላይ እየሄዱ ራሳቸውን ማዝናናት ይጀምራሉ። እሱ ብቻ አይደለም፣ በዋነኝነት ቁማር ቤቶች ላይ እየገቡ የትምህርት ቤቱን ገንዘብ ማፍሰስ ይጀምራሉ። በግልጽ እንደተነገረው ፖከር በሚባለው ጨዋታ ላይ ሲስተር ሜሪ እጅግ በጣም ጎበዝ እንደሆነች ተገልጿል። እጅግ በጣም አስገራሚ ነው። ምክንያቱም እስቲ ያስቡት፣ እኛ ሀገር ላይ ቢሆን አንድ ቄስ ወይንም ደግሞ አንድ ሼክ ቁማር ቤት ላይ ገብቶ ከነ ልብሱ ቁማር ሲጫወት ብትመለከቱት ምንድን ነበር የምታረጉ? በጣም የሚገርም ነው። እነዚህ ሞሎክሴዎች ከትምህርት ቤቱ የሚወስዱት ገንዘብ ስለማይበቃቸው ከተለያዩ ሰዎች ብድር ይበደሩ ነበር። ያን ብድር ደግሞ መልሰው እዛ ቁማር ላይ ያውሉታል፣ ብሩንም ይበላሉ። ነገር ግን ምንም አያሳስባቸውም ነበር። ምክንያቱም እነዛን ብድሮች ከትምህርት ቤቱ ከሚዘርፉ ገንዘብ መልሰው እንደሚከፍሉት ያውቁት ነበር። እናም ሞሎክሴዎቹ ይመካከራሉ። አሁንም ለምንድን ነው እዚህ ቤተክርስቲያን ውስጥ የምናድረው? እኔና አንቺ እኮ ቤተክርስቲያን ውስጥ ማደር አይገባንም ብለው ይመካከሩና ከቤተክርስቲያኑ ወጥተው በቤተክርስቲያኑ ገንዘብ የሚያምር ቤት ተከራይተው አንድ ላይ መኖር ይጀምራሉ። እሱ ብቻ እንዳይመስላችሁ፣ ከቤተክርስቲያኑ በዘረፉ ገንዘብ መኪናም ሳይቀር ይገዛሉ። ነገር ግን ከጊዜያቶች በኋላ አንዳንድ የተማሪ ወላጆች እነዚህ ሞሎክሴዎች ላይ አንዳንድ ለውጦችን ማየት ይጀምራሉ። ማለትም እነዚህ ሞሎክሴዎች ከሌላ ሞሎክሴዎች ለየት ያለ ባህሪ ማሳየት ይጀምራሉ። ለምሳሌ ቅድም እንደነገርኳችሁ የተለያዩ ቦታዎች ላይ ትራቭል ያደርጋሉ። ላስ ቬጋስ በጣም ተደጋጋሚ ጊዜ ነበር የሚሄዱት። እሱ ብቻ አይደለም፣ ትምህርት ቤቱ የገቢ ማሰባሰቢያ በሚኖረው ሰዓት ላይ የተማሪ ወላጆች ፖከር ይጫወቱ ነበር። በዚህ ሰዓት ላይ ሲስተር ሜሪ ሁሉንም ታሸንፋቸው ነበረ። እናም የተማሪ ወላጆች ተጠራጥረው እንዴት አንዲት የ70 ዓመት ሞሎክሴ ፖከር ላይ እንደዚህ ጎበዝ ልትሆን ትችላለች ብለው በሚጠይቁበት ሰዓት ላይ ሲስተር ቻንግ እንደዚህ የሚል ሀሳብ ታመጣለች። የኔ አጎት እጅግ በጣም ሀብታም ስለሆነ እሱ ነው ፖከር መጫወት ያስተማረን እንጂ እኛ ምንም የምናውቀው ነገር የለም ብለው ራሳቸውን ከደሙ ንጹህ ያስመስላሉ ማለት ነው። ነገር ግን አሁንም ቢሆን የተማሪ ወላጆች እነሱ ላይ ከፍተኛ የሚባል ጥርጣሬ አሳድረው ነበር። ምክንያቱም እነዚህ ሁለት ሞሎክሴዎች ወደ ባህር ዳርቻ ተደጋጋሚ ጊዜ ይመላለሱ ነበር። ያው ባህር ዳርቻ ላይ ደግሞ እናንተም እንደምታውቁት የሚገኙት ምን አይነት ሰዎች ናቸው? ልብሳቸውን በስነ ስርዓት ያለበሱ ሴቶችም ቢሆኑ ወንዶችም ቢሆኑ ሙሉ ልብስ ያለበሱ ሰዎች ነበሩ። እና ሞሎክሴዎች እዚህ አካባቢ ላይ ለምን ይገኛሉ በሚል የተማሪ ወላጆች ጥርጣሬ እነሱ ላይ ያሳድረውባቸው ነበር። ነገር ግን ወላጆቹ ምንም አይነት ጥርጣሬዎችን ቢያድርባቸው ምንም ማምጣት አይችሉም ነበር። ምክንያቱም ሲስተር ሜሪ የትምህርት ቤቱ አስተዳደር ነበረች። ስለዚህ ሁሉንም ነገር የምትቆጣጠረው እሷ ነች። ማለትም ገንዘቡን፣ ሰራተኞቹን፣ ትምህርት ቤት ውስጥ የሚደረገውን እያንዳንዱን ነገር የምትቆጣጠረውና ትዕዛዝ የምትሰጠው እሷ ስለሆነች ማንም እሷ ላይ ሊደርስባት አይችልም ነበር። እናም እነዚህ ሁለት ሞሎክሴዎች እድሜያቸው በጣም የገፋ በመሆኑ የተነሳ ሰዎች እንደዚህ አይነት የወረደ ነገር ያደርጋሉ ብለው አልገመቱም ነበር። ጀስት ጥርጣሬ ብቻ ስለነበረ ነገሩ ወዲያውኑ ይረሳል ማለት ነው። ነገር ግን እነዚህ ሞሎክሴዎች መዝረፋቸውን በፍጹም ማቆም አልቻሉም ነበር። 1 ዓመት፣ 2 ዓመት፣ 3 ዓመት እያለ ከ20 ዓመታት በላይ መዝረፋቸውን ይቀጥሉበታል። በነገራችን ላይ ትምህርት ቤቱ እናንተ እንደምታስቡት ሀብታም ትምህርት ቤት አይደለም። ትምህርት ቤቱ እጅግ በጣም የድሃ ትምህርት ቤት ነው።
የተማሪ ወላጆች የሚከፍሉትን ገንዘብ እጅግ በጣም ተጣጥረው ከብዙ ቦታ ያመጡትን ገንዘብ ነው እነዚህ ሞሎክሴዎች እያወጡ እንደፈለጉ የሚዝናኑበት። ትምህርት ቤቱ ላይ ለተማሪዎቹ መመገቢያ ቦታ እንኳን አልነበራቸውም። ማለትም ተማሪዎቹ ፀሐይ ላይ ቁጭ ብለው ነበር የሚመገቡት። የተማሪ ወላጆችም ይህንን ነገር መጥተው ለትምህርት ቤቱ ይናገራሉ። ትምህርት ቤቱ አንዳንድ ማሻሻያዎችን ያድርግልን ብለው ለትምህርት ቤቱ አስተዳደር ለሆነችው ለሲስተር ሜሪ መጥተው ይነግሯታል። ሲስተር ሜሪ ግን በጣም ነበር የጮኸችባቸው። ማለትም ትምህርት ቤቱ እንደምታውቁት ምንም አይነት ገንዘብ የለውም፣ ስለዚህ እነዚህ ማስተካከያዎች ማድረግ አይችልም ብላ ወላጆቹን ትመልሳቸዋለች። ወላጆቹ እንደዚህ አይነት ቅሬታ ሊያቀርቡ በሚመጡበት ሰዓት ላይ እንደውም የገንዘብ ልመና ታደርጋለች። ማለትም ትምህርት ቤቱ እንደምታውቁት የተለያዩ ችግሮች አሉባቸው፣ ስለዚህ እባክህን ይሄን ያክል ገንዘብ ለትምህርት ቤቱ እርዳ እያለች ገንዘብ እዛው ከወላጆች ላይ ትቀበልና እሷ ለምፈልገው ነገር ታውለው ነበር። እነዚህ ሁለት ሞሎክሴዎች አሁንም ቢሆን ስርቆታቸውን አላቆሙም፣ ወደ ላስ ቬጋስ መሄዳቸውን አላቆሙም፣ እንዲሁም ደግሞ የተለያዩ ቁማር መጫወታቸውን በፍጹም አላቆሙም። ይህንንም ነገር ለዓመታት ቀጥለውበታል። ነገር ግን አንድ ቀን ላይ ሁሉም ነገር ተለወጠ። እነዚህ ሁለት ሞሎክሴዎች ጡረታ የሚወጡበት ማለትም ከስራ ዓለም የሚገለሉበት ጊዜ ይደርሳል። እናም እነዚህ ሁለት ሞሎክሴዎች ጡረታ የሚወጡበት ጊዜ እንደደረሰ በገባቸው ሰዓት አንድ ነገር ማድረግ እንዳለባቸው ይረዳሉ። እሱ ምንድነው? ለጡረታ ጊዜያቸው የሚጠቅማቸውን ነገር ከአሁኑ መሰብሰብ እንዳለባቸው ስለገባቸው አሁን ከሚኖሩበት ቤት ወጥተው ወደ ተሻለ ቤት ይገባሉ። ይህም ማለት በወር $7000 አካባቢ የሚከፈልበት አፓርትመንት ነበረ። ነገር ግን እነዚህ ሁለት ሞሎክሴዎች ያላወቁት አንድ ችግር ይፈጠራል። እሱ ምን መሰላችሁ? ሲስተር ሜሪ እንደነገርኳችሁ አስተዳደር ነበረች እና በሲስተር ሜሪ ቦታ የሚተካውን ሌላ አስተዳደር በ20 ዓመታቶች ውስጥ የተሰሩትን ፋይናንስ ሙሉ ማብራራትና ማሳየት አለባት። ማለትም የትምህርት ቤቱ ገንዘብ የት እንዳለ ምን እንደተሰራበትና ባንክ ውስጥም ካለ ደግሞ ከነደረሰኙ ማስረከብ ነበረባት። ይህንን ነገር ደግሞ እሷ በፍጹም አላወቀችም ነበር። ሲስተር ሜሪ የመሰላት በቃ እሷ ትወርዳለች፣ ሌላ ሰው ይመጣና ይተካል፣ እንደዛ ነገር ነበር የመሰላት። የፋይናንስ ግምገማ ምናምን የሚባል ነገር እንዳለ አላወቀችም ነበረ። እናም ይህ የፋይናንስ ግምገማ ይጀመራል ማለት ነው። በዚህ ሰዓት ላይ የፋይናንስ ግምገማውን የሚሰሩ ሰዎች አንዳንድ ገንዘቦች ወደ ትምህርት ቤቱ አካውንት እንዳልገቡ ይደርሱበታል። ይህም ደግሞ በጣም ግራ ነበር ያጋባቸው። ለምንድን ነው ወደ ሌላ አካውንት እየገባ የነበረው የሚለው ጥርጣሬ ያሳድርባቸዋል። ማለትም ቅድም እንደነገርኳችሁ ሲስተር ሜሪ ዝርፊያዋን ከመጀመሯ በፊት ብዙ የተለያዩ አካውንቶች ከፍታ ነበረ። እናም የተማሪዎችን የትምህርት ቤት ክፍያ ወደዛ አዲስ ወደ ከፈተችው አካውንት ትራንስፈር ታደርገው ነበር። የትምህርት ቤቱ የራሱ አካውንት እያለው ለምንድን ነው ወደ ሌላ አካውንት ላይ ትራንስፈር የሚደረገው በማለት የፋይናንስ ገምጋሚዎቹ ግራ መጋባት ይጀምራሉ። እናም በዚህ ግምገማ የተነሳ እነዚህ ሁለት ሞሎክሴዎች ወደዛ ትምህርት ቤት እንዳይገቡ ይታገዳሉ ማለት ነው። ማለትም ግምገማው እስኪያልቅ ድረስ። እናም ሲስተር ሜሪ ይሄ ግምገማ ከቀጠለ ሁለቱም መያዛቸው እንደማይቀር ስለገባት አንዳንድ ነገሮችን ለማድረግ መሞከር ትጀምራለች። ማለትም እዛ ትምህርት ቤት ላይ የምታውቃቸው ሰዎች ጋር እየደወለች ወደ ፋይናንስ ክፍል በመግባት የተለያዩ ወረቀቶችን እንዲያጠፉላት፣ እንዲያቃጥሉላት መጠየቅ ትጀምራለች። ይሄም ወሬ ደግሞ የፋይናንስ ግምገማውን ወደሚሰሩ ሰዎች ጆሮ ይደርስና የፋይናንስ ግምገማውን በጠንካራ ሁኔታ እንዲቀጥሉበት ያረጋቸዋል ማለት ነው። እናም የፋይናንስ ኦዲተሮቹ እንደደረሱበት ከሆነ በእነዚህ 20 ዓመታቶች ውስጥ እነዚህ ሁለት ሞሎክሴዎች ወደ $1 ሚሊዮን የሚጠጋ ገንዘብ ዘርፈዋል። ቃል በቃል $835,000 አካባቢ ዘርፈዋል። ነገር ግን ይሄ የካቶሊክ ትምህርት ቤት ይህንን ነገር ቢያቅም እነዚህ ሁለት ሞሎክሴዎች ላይ ምንም አይነት ክስ መመስረት አልፈለገም ነበር። እናም እነዚህ ሞሎክሴዎች በጣም ተደስተው ነበር። ምንም አይነት ክስ አይመሰረትብንም ብለው አስበው ማለት ነው። ነገር ግን የተማሪዎች ወላጅ ይህንን ነገር በፍጹም አልተቀበሉትም ነበር። በቀጥታ ሰብሰብ ብለው ወደ ትምህርት ቤቱ በመሄድ ትምህርት ቤቱ ላይ ጫና መፍጠር ይጀምራሉ። ማለትም እነዚህ ሁለት ሞሎክሴዎች ለ20 ዓመታት የልጆቻችንን ገንዘብ እየዘረፉ ነበረ። ልጆቻችን ፀሐይ ላይ ነበረ የሚመገቡት፣ እንዲሁም ደግሞ አንድ ክፍል ላይ እጅግ በጣም ብዙ ሆኖ ነበር የሚማሩ። ይህንንም ነገር አስተካክሉልን ብለን በምንጠይቅበት ሰዓት ላይ ምንም አይነት ገንዘብ የለንም እያሉ ነበር የሚነግሩ። ይህንን ነገር እንቃወማለን፣ ሁለቱም ላይ ክስ እንዲመሰረት እንፈልጋለን ብለው ትምህርት ቤቱ ላይ ጫና በማሳደር ትምህርት ቤቱ እነዚህ ሁለት ሞሎክሴዎች ላይ ክስ እንዲከፍት ያስገድዱታል ማለት ነው። እናም ወዲያውኑ እዚህ ጉዳይ ላይ ፖሊስ ይገባበታል፣ ኤፍቢአይ ይገባበታል፣ እንዲሁም ደግሞ የገቢዎች ባለስልጣን ሳይቀር እዚህ ጉዳይ ላይ ይገቡበታል ማለት ነው። ከዛም በኋላ እነዚህ ሁለት ሞሎክሴዎች ወዲያውኑ በቁጥጥር ስር ይውላሉ። ነገር ግን ሲስተር ሜሪ ማለትም መጀመሪያውኑ እንዝረፍ የሚለውን ሐሳብ ያመጣችው ሞሎክሴ ጉዳዩን ሙሉ ለሙሉ ብቻዋን ትጋፈጣለች። የዘረፍኩት እኔ ነኝ፣ ብቻዬን ነው የዘረፍኩት፣ እንዲሁም ሲስተር ቻንግ ምንም የምታውቀው ነገር የለም ብላ ጓደኛዋን ነጻ ታስደረጋትና ሲስተር ሜሪ ደግሞ ብቻዋን 1 ዓመት እስር ብቻ ይፈረድባታል ማለት ነው። ጉዳዩን በሚገርም ሁኔታ በዚህ ይጠናቀቃል። ሲስተር ሜሪም
1 ዓመት ብቻ ከታሰረች በኋላ ነፃ ትወጣለች። እናንተ ይህ ፍርድ ትክክለኛ ነው ብላችሁ ታስባላችሁ? ትክክለኛ አይደለም ብላችሁ የምታስቡ ከሆነ ደግሞ ትክክለኛው ፍርድ የሚሆነው ምንድን ነው? ኮመንት ላይ አስቀምጡ። የዛሬው እውነተኛ የወንጀል ታሪካችን ይህንን ይመስል ነበረ። በቀጣይ በሌላ እውነተኛ የወንጀል ታሪክ እንገናኛለን። እስከዛ ቻናላችንን ሰብስክራይብ፣ ይህንን ቪዲዮ ደግሞ ላይክ ማድረጋችሁን በፍጹም እንዳረሱ። ቸር ቆዩልኝ።